ሰላም ጤና ይስጥልን የተወደዳችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችኋል? አበይትና ትኩስ መረጃዎችን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። ከፋኖ ታጣቂዎች መስራችና ከፍተኛ አመራሮች መካከል አንዱ የሆነው ማስረሻ ሰጤ እጅ መስጠቱ እየተሰማ ነው። አማራ ክልል ከመንግስት ጋር መሳሪያ አንስተው ግጭት ውስጥ ከገቡ የፋኖ መሪዎች መካከል ካፒቴን ማስረሻ ሰጤ ትላንት ምሽት እጁን ለመንግስት የጸጥታ ኃይሎች የመስጠቱ ዜና ጭምጭምታ እየተሰማ ይገኛል። በፋኖ መዋቅር ራሱን የአማራ ፋኖ ህዝባዊ ድርጅት አፋሕድ በማለት የሚጠራው አደረጃጀት ትላንት ምሽት ባወጣው መግለጫ ማስረሻ ሰጤና መስፍን አባተ ከአመራርነት ማገዱን አሳውቆ ነበር። ከዚህ ዜና በኋላ ነው ማስረሻ እጁን ለመንግስት እንደሰጠ እየተሰማ ያለው። እንደተሰማው ጭምጭምታም ከሆነ ማስረሻ ከ18 ሰዎች ጋር ነው እጁን ለመንግስት የሰጠው። የፕሪቶሪያው ስምምነት ተግባራዊ አለመደረግ የትግራይን ህዝብ ችግር የበለጠ አሳሳቢ አድርጎታልና ዓለም አቀፉ ማህበረሰብ ጫና ሊያሳድርበት ይገባል ሲሉ ብፁዕ አቡነ ሰላማ የአክሱም ጽዮን ማርያም በዓል ላይ መናገራቸው ተሰምቷል። ጀነራል ታደሰ ወረደም ተመሳሳይ መልእክት ማስተላለፋቸው ተነግሯል። ዓመታዊው የአክሱም ህዳር ጽዮን በዓልም በድምቀት ተከብሯል። በምዕራብ ሐረርጌ ዞን ጎቤ ቦርደዴ ወረዳ በትላንትናው ዕለት 10 ሰዓት ላይ በደረሰ የትራፊክ አደጋ አንድ ዶልፊን ያሳፈራቸው 11 ሰዎች ህይወታቸው ማለፉን የምዕራብ ሐረርጌ ዞን ፖሊስ መምሪያ አሳውቋል። የምዕራብ ሐረርጌ ዞን ፖሊስ መምሪያ የትራፊክ ደህንነትና ቁጥጥር አስተባባሪ ምክትል ኢንስፔክተር ዳኞ ሶሬ እንደተናገሩት ህዳር 22 2018 ዓ.ም መነሻውን ከሜኤሶ ከተማ ያደረገ የሰሌዳ ቁጥር ኮድ 3 ኤሮ ዶልፊን የህዝብ ማመላለሻ ተሽከርካሪ 9 ተሳፋሪዎችን አሳፍሮ ወደ አዋሽ ከተማም ሲጓዝ ነበር። ተሽከርካሪው በተቃራኒ መንገድ ከአዲስ አበባ ወደ ጅቡቲ ሲጓዝ የነበረ የሰሌዳ ቁጥር ኮድ 3 ኢቲ የነዳጅ ማመላለሻ ቦቴ ቆቤ ቦርደዴ ወረዳ ጨቶ ቀበሌ በተባለ ስፍራ ፊት ለፊት ተጋጭተዋል። በአደጋው በዶልፊን ውስጥ የነበሩ አሽከርካሪውንና ረዳቱንም ጨምሮ የ8 ወንዶችና የ3 ሴቶች በአጠቃላይ ተሽከርካሪ ውስጥ የነበሩ ሰዎች ሙሉ በሙሉ ህይወታቸው ማለፉም ተገልጿል። የአደጋው መንስኤ የዶልፊኑ ተሽከርካሪ መስመሩን ለቆ ወደ ተቃራኒ አቅጣጫ በመግባቱና ፊት ለፊት ከነዳጅ ጫኝ ቦቴው ጋር በመጋጨቱ ሲሆን የነዳጅ ቦቴ አሽከርካሪው ለጊዜው ተሰውሯል። ፖሊስ ከተሽከርካሪ ውስጥ የመንጃ ፈቃዱንና ሌሎች መረጃዎችን በማግኘቱ ክትትል ላይ መሆኑም ተገልጿል። የሟቾች አስክሬን ለምርመራ ወደ ሆስፒታል እየተላከ ሲሆን በአንድ አደጋ ሙሉ ተሳፋሪ ህይወት ያለፈበት አጋጣሚ ከዚህ ቀደም የተመዘገበ እንደሌለ ምክትል ኢንስፔክተር ዳኞ ሶሬ ጨምረው ተናግረዋል። በኦሮሚያ ክልል አርሲ ዞን የሚፈጸመው የምዕመናን ግድያና እገታ አሁንም አለመቆሙን የአርሲ ዞን ሀገረ ስብከትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገልጸዋል። በቤተክርስቲያኗ የህዝብ ግንኙነት መምሪያ ኃላፊ መጋቤ ሰላም ሰለሞን ቶልቻ በዞኑ ሆንቆሎ ባቤ ወረዳ ሰሞኑን 14 ሰዎች ታግተው ከታገቱት ውስጥ ገንዘብ ከፍለው 11 ተለቀዋል፣ 3 አልተለቀቁም ሲሉ ተናግረዋል። ሆንቆሎ ባቤ ወረዳ ቀቀቅሳ ቀበሌ ህዳር 18 ቀን 2018 ዓ.ም 11 ኦርቶዶክሳውያን ተገለዋል የሚሉ መረጃዎች ከስፍራው ወጥተዋል። ባለፈው ሳምንት በዚሁ ወረዳ አንዱ አርሶ አደር በታጣቂ ኃይሎች ተገሎ ጅብ በልቷቸው ጥፍርና አጥንቱ ልብሱ ብቻ እንደተገኘ የሟች ባለቤትም ከባድ አደጋ ጉዳት እንደደረሰባት አንድ የአርሲ ዞን ወረዳ ቤተ ክህነት አመራር ተናግረዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ዞን ሀገረ ስብከት በኩሉ ህዳር 14 ለ15 አጥቢያ በመርቴ ወረዳ ፈረቀሳ ጃዌ የሚባል ቦታ ሽመልስ ሙላቶ አበራ ሽመልስ ብርሃኖ ሽመልስ የሁለት የሟች ልጆች ናቸው የተባሉ ምዕመናን በቤታቸው ተገለዋል ሲልም ተገልጿል። በቤተ ክርስቲያኗ የህዝብ ግንኙነት መምሪያ ኃላፊ መጋቤ ሰላም ሰለሞን ቶልቻ ከዚህ በፊት የነበረው ሁኔታም የምዕመናን ግድያው እገታና ማፈናቀሉ እየተፈጸመ ነው ብለዋል። በየቀኑ ምን አዲስ ነገር ተፈጠረ እያልን ነው፣ ጥቃቱን ማስቆም የሚያስችል የተገኘ መፍትሄም የለም የሚል ምላሽ ሰጥተዋል። ቋሚ ሲኖዶሱ በጉዳዩ ተወያይቶበት አጣሪ ልዑክ ልኮ የአጣሪ ልዑካኑ መረጃ ለቋሚ ሲኖዶሱም ተሰጥቷል ያሉት ኃላፊው ቋሚ ሲኖዶሱ ወስኖ አፈናው፣ ስደቱ፣ መፈናቀሉ እንዲቆም ከሚመለከታቸው የፌዴራልና የመንግስት የክልሉ አካላት ጋር ይወያያል በሚል እየጠበቅን ነው ብለዋል። ሀገረ ስብከቱም ያሉትን ሪፖርቶች ይቀበላል፣ ይሰማል። ከወቀሳም ውጭ ይህ ነው የምንለው የተጨበጠ እስካሁን ድረስ የደረሰ ነገር የለም ሲሉም ተናግረዋል።
ቬንዙዌላ ትራምፕ የአየር ክልሏን ለመዝጋት ያስተላለፉትን ማስጠንቀቂያ የቀኝ ገዢዎች ማስፈራሪያ ስትል ገለጸች። ቬንዙዌላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሀገሪቱ ዙሪያ ያለው የአየር ክልል ዝግ እንደሆነ ከተናገሩ በኋላ የቀኝ ገዢዎች ማስፈራሪያን እየተጠቀሙ ነው ስትል ከሰሰች። የሀገሪቱ የውጭ ጉዳይ ሚኒስተር የትራምፕን አስተያየቶች በቬንዙዌላ ሕዝብ ላይ ሌላ ከልክ ያለፈ ህገወጥና ፍትሐዊ ያልሆነ ጥቃት ሲሉም ጠርተውታል። አሜሪካ የሌላ ሀገርን የአየር ክልል በህጋዊ መንገድ የመዝጋት ስልጣን የላትም። የትራምፕ የማህበራዊ ሚዲያ ልጥፍ የጉዞ አለመረጋጋትን ሊያስከትልና የአየር መንገዶች በአካባቢው እንዳይንቀሳቀሱ ሊያግድ ይችላልም ብላለች። አሜሪካ ወታደሮቿን የአደንዛዥ እጽ ዝውውርን ለመዋጋት በሚል ወደ ካሪቢያን ባህርም አስጠግታለች። የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ የአሜሪካን የአደንዛዥ እጽ ዝውውርን ለመክታት የሚል ምክንያት ውድቅም አድርገውታል። ከዚያ ይልቅ አሜሪካ ጦሯን እያስጠጋች ያለችው እርሳቸውን ከስልጣን ለማስወገድ የሚደረግ ሙከራም ነው ብለዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ ለሁሉም አየር መንገዶች አብራሪዎች፣ ለእጽና ለህገወጥ ሰዎች አዘዋዋሪዎች በቬንዙዌላና በአካባቢው ያለው የአየር ክልል በሙሉ ስለሚዘጋ ጥንቃቄ አድርጎ ሲሉም ጽፈው አስተላልፈዋል። ቤንያሚን ኔታንያሁ ምህረት እንዲደረግላቸው ለእስራኤል ፕሬዝዳንት ጥያቄ አቀረቡ። በሶስት የሙስና ድርጊቶች ክስ የተመሰረተባቸው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሀገሪቱ ፕሬዝዳንት አይዛክ ሄርዞግ ምህረት እንዲያደርግላቸው ጠይቀዋል። ሄርዞግ ይህንን ከፍተኛ አንድምታ ያለው ጥያቄ ከማጤናቸው በፊት ከፍትህ አካላት ጋር አስተያየቶችን እንደሚቀበሉም የፕሬዝዳንቱ ጽሕፈት ቤት ተናግሯል። ኔታንያሁ ላለፉት 5 ዓመታት በሙስና በማጭበርበርና በሶስት የተለያዩ ክሶች እምነትን በመጣስ ክስ ቀርቦባቸው ነበር። ኔታንያሁ በቀረበባቸው ክሶችም በሙሉ ጥፋተኛ ለመሆናቸውን በመግለጽ ይከራከራሉ። ጠቅላይ ሚኒስተሩ በቪዲዮ ባስተላለፉት መልእክት የፍርድ ቤት ክስ ሂደቱን እስከ መጨረሻው ማየትን ይመርጡ የነበረ ቢሆንም አገራዊ ፍላጎት ግን ከዚህ በተቃራኒው የሚፈለግ ነውም ብለዋል። የተቃዋሚ ፓርቲ ተወካዮች ይቅርታ ከመጠየቃቸው በፊት ጥፋተኝነታቸውን ማመን አለባቸውም ሲሉም ተናግረዋል። በዚህ ወር መጀመሪያ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሄርዞግ ለኔታንያሁ ሙሉ በሙሉ ይቅርታ እንዲያደርጉላቸውም ጠይቀዋል። በወቅቱ ሄርዞግ ይቅርታ እንዲደረግለት የሚፈልግ ማንኛውም ሰው ጥያቄውን በመደበኛው ስርዓት መሰረት ማቅረብ እንዳለበትም ተናግረዋል። አሁን ዕለት የጠቅላይ ሚኒስትሩ ጽሕፈት ቤት ኔታንያሁ የዚህን ያልተለመደ ጥያቄ አስፈላጊነትና አንድምታ ግምት ውስጥ በማስገባት በማለት ለፕሬዝዳንቱ የጻፉትን የይቅርታም ደብዳቤ ይፋ አድርገዋል። ወደ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።